La maison de son employeur, Bardet, était Magasin avant, n'est-ce pas? Ça, après. Après, il était allé en Europe et revenait. Notre conteur oriental le renvoie maintenant en Europe. Pourtant, il n'y est pas retourné. Ici, le marché où il vendait ses casseroles pour la société Bardet. Lui. Alors, quand il était malade, on l'a transporté d'ici à Zéla. Alors, qu'est-ce qu'il a fait de tout son bien? Mais il sait où ils sont. Vous savez où il a enfoui ses affaires avant de partir pour Zéla? Seulement, j'ai entendu, il a enfoui. Hein? Oui. Mais où, je ne sais pas, mais j'ai pu chercher. Ah, vous savez. Puis, le conteur oriental se rappellera également qu'il est marchand et qu'il vit de ce qu'il sait ou de ce qu'il ne sait pas. Vous pouvez le trouver. Demandez-lui, est-ce qu'il sait si Rimbaud écrivait? ብቻ በግጥም የተናገሩት የተቀበሉት አለ የሚጽፈው ነገር የሚያጠናው በግጥም የተጠቃቀሱት አለ እኔ በቃሌ አላውቀውም። ሰላም ጤና ይስጥልኝ። ሐረርን ላስተዋውቃችሁ። አው አህመድ አልሻሚ ታሪካቸውን እንግዲህ በጥቂት የገለጽኩበት ቪዲዮ ከዚህ ቀደም ብሎ የቀረበ ነበር። ነገር ግን የሳቸው የሰሯቸውን ስራዎች የተወሰኑት እንዲጠቀስልን በሚል በውስጥ በጠየቃችሁ መሰረት የተወሰኑትን ለመጥቀስ ሞክራለሁ። የሐረር አሚሮችን በቅደም ተከተል ከአሚር ሐቦባ እስከ አሚር አብዱላሂ ድረስ ያለውን የአሚሮች ዝርዝር ለመጀመሪያ ጊዜ ጽፈው በጽሁፍ ያኖሩ እሳቸው ናቸው። የ1879ን የጨለንቆ ጦርነት መታሰቢያ ያንን ዕለት የነበረው ውጊያ በማስረጃነት የመጀመሪያውን ጽሁፍ ያኖሩት እሳቸው ናቸው። ከዚህ ባለፈ በተለያዩ ቋንቋዎችን አቀላጥፈው የሚናገሩ ሲሆን አው አህመድ አልሻሚ የተለያዩ ቋንቋዎችን የሚናገሯቸውን ከነዘር ሐረጋቸው ያውቁ ነበር። ፈረንሳይኛ፣ እንግሊዝኛ፣ አረበኛ፣ ሐረሪ፣ ሶማሌኛ፣ አማርኛ፣ አርጎበኛ አቀላጥፈው ከመናገር ባለፈ ከዛም በላይ ያስተምሩም ነበር። በቅርቡ መሐመድ አሊ ቤት ወደ ሐረር በገቡ ካቶሊኮች ይሰጥ የነበረውን ፈረንሳይኛ ቋንቋ በመማር እሳቸውም ያስተማሩ ሲሆን የተለያዩ ትምህርቶችንም በዛው ይሰጡ ነበር። በዚህም አጋጣሚ ኃይለ ሥላሴን ፈረንሳይኛ ቋንቋ ከማስተማር ባለፈ የተለያዩ ትምህርቶችንም በዛው የሚሰጥበትን ሁኔታዎች ያመቻቹ እሳቸው ነበሩ። የአስማዲን በሪ ተብሎ የሚጠራው ወይም በሐረሪዎች በሐረር ክልል ከሚገኙት 5 በሮች መካከል አንደኛ የሆነውን ሸዋ በር በ1902 ባቡል ነስር የሚለውን ጽሁፍ ለመጀመሪያ ጊዜ በእጃቸው የቀረጹት እሳቸው ነበሩ። የመቃብር ድንጋዮች ላይም በርካታ ስራዎችን ሰርተዋል። እንዲሁም የእንጨት ስራዎችን ይሰሩ ነበር።